ሰላም ጤና ይስጥልን የዲላይት ኢንተርቴይንመንት ቤተሰቦች። መላው ኢትዮጵያ በጉጉት ሲጠብቀው የነበረው የቴዲ አፍሮ አዲሱ አልበም ከተለቀቀ በኋላ ዩቲዩብን እያናወጠ ይገኛል። በአጭር ሰዓት ውስጥ በሚሊዮን የሚቆጠር እይታዎችን በማግኘት የኢትዮጵያን የዩቲዩብ ሪከርድ ሰባብሮታል። ዛሬ በዚህ ቪዲዮ አልበሙን ስላስመዘገበው ድንቅ ውጤትና ሰዎች እየሰጡ ስላሉት አስገራሚ አስተያየት በዝርዝር እንመለከታለን። አብራችሁን ቆዩ። አልበሙ በተለቀቀ በመጀመሪያው ሰዓት ውስጥ ብቻ ያገኘው የቪው መጠን የቴዲን ተወዳጅነት ዳግም ያረጋገጠ ሆኗል። ከዚህ በፊት ከነበሩ አልበሞች በበለጠ ፍጥነት ወደ ትሬንዲንግ የገባው ይህ ስራ በኢትዮጵያ የሙዚቃ ታሪክ አዲስ ምዕራፍ ከፍቷል ማለት ይቻላል። በተለይ ዳስጣል እና ሌሎች ዜማዎች በየማህበራዊ ሚዲያው እየተጋሩ ይገኛሉ። ወደ አስተያየቶቹ ስንመጣ ደግሞ ብዙዎች የአልበሙን የግጥም ጥልቀትና የዜማ ውበት እያደነቁ ነው። አንዳንዶች ቴዲ ለዘመናት የሚቆይ ስራ ነው የሰጠን ሲሉ፣ ሌሎች ደግሞ ይህ አልበም ከሙዚቃ በላይ ነው የሚሉ ስሜታዊ የሆኑ መልእክቶችን እያሰፈሩ ይገኛሉ። በእርግጥም የቴዲ ስራዎች ሁልጊዜም ማህበረሰቡን የማስተሳሰር ልዩ ኃይል አላቸው። እኛም ጉዳዩን በጥልቀት ስንመለከት የቴዲ አፍሮ ስኬት ሚስጥር ህዝባዊ መሰረት ያለው ስራ መስራቱ ላይ ነው። ይህ ከፍተኛ መስተጋብር ኢትዮጵያውያን ለጥበብ ያላቸውን ክብር ያሳያል። የቴዲ አፍሮ አልበም ምን ስሜት ፈጠረባችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩ። ዲላይት ኢንተርቴይንመንት ነን። ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩ።